በሀገራችን የግንባታ ስራዎች ለመሳተፍ ዋጋ እንዴት መተመን እችላለሁ? ይህ ቶፒክ ለሁላችንም ለባለሙያዎች የሚጠቅምና ከሙያችን ባሻገር ወደ ኮንስትራክሽን ቢዝነስ ለመግባት መሰረታዊና ዋነኛ የሆነ ጉዳይ ነው። በመሆኑም ከዚህ ጋር ተያያዥነት ያላቸውን አንዳንድ ጉዳዮች በሰፊው እያብራራን የምናይና በእያንዳንዱ የስራ ዝርዝር ዋጋዎች እንዴት እንደሚተመኑ በጥልቀት የምናይበት ቻናል ስለሆነ ሁላችሁም ፎሎ፣ ሼር እንድታደርጉ እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። አንድ ጨረታ ወደ ጨረታ ስናስገባ ማንኛውም ተጫራች ያዋጣኛል ብሎ የሚያስበውን ዋጋ አስገብቶ ሊስት ቢደር የሆነው እንደሚያሸንፍ ይታወቃል። ይሁን እንጂ ይሄንን ማንም ሰው ያዋጣኛል ብሎ የራሱ ፊክስ የሚያደርግበት ቴክኒክ ቢኖርም መሰረታዊና ወሳኝ የሆነውን የዋጋ አተካከል ፕሪንሲፕል ወይም ደግሞ አናሊሲስ እንዴት እንደሆነ በተከታታይ በማቀርብላችሁ ቪዲዮ ላይ እለቅላችኋለሁ። በኮንስትራክሽን ስራዎች ላይ አንድ የስራ አይተም በሚሰራበት ጊዜ የራሱ የሆነ ሬት አለው። ያ ሬት ተደምሮ ነው ሙሉ የኮንትራት ፕራይስ መሆን የሚችለው። ይሄ ደግሞ በእያንዳንዱ ዋጋ ላይ ተጠንቅቀንና ያሉብንን ወጪዎች አስልተን በትክክል ዋጋ ካልተከልን የፕሮጀክት ኪሳራና በኋላም ወደ ተርሚኔሽን የሚያስመጣበት ሁኔታና ኮንትራክተሩም ወይም ደግሞ የሚሰራውም ሰው ወደ ኪሳራ የሚገባበት ሁኔታዎች ይኖራሉ። ስለዚህ ከዋጋ ጋር በተያያዙ ጉዳዮች መጠናትና አስፈላጊ ናቸው የሚባሉትን እያንዳንዱን ተርሞች በትክክል አውቆ ያንን ተመርኩዞ የመሳሳት እድላችንና ዋጋ አሳንሰን የምንገባበትን እድል ይቀንስልናል ማለት ነው። በመሆኑም አንድ የኮንስትራክሽን ፕሮጀክት እንዴት ነው ዋጋ ሊተከልለት የሚችለው? አንድ የኮንስትራክሽን ስራ ወይም ደግሞ አንድ ፕሮጀክት ዋጋ ሊተከልለት የሚችለው በእያንዳንዱ ወርክ አይተም ስር በተቀመጡት የስራ ዝርዝሮች ተመርኩዞ ዋጋ ይገባለታል። ያ ዋጋ እንዴት ነው የሚገባው? ዋጋ የሚገባው በዳታ ወይም ደግሞ በመረጃ ላይ ተመርኩዞ በአናሊሲስ ሽት ተሞልቶ ቀጥተኛ የሆነ ዋጋ ይገባል። ይሄ ዋጋ ምንን ያካትታል? የኮንስትራክሽን ዋጋ በምንሞላበት ጊዜ የሚይዛቸው 3 መሰረታዊ ኮስቶች ይኖርበታል። አንደኛ፣ ስራውን የምንሰራበት የማቴሪያል ኮስት ይኖረዋል። ሁለተኛ፣ ስራውን የሚሰራ የሰው ኃይል ይኖራል። ሶስተኛ፣ ያንን የምንሰራበት ማሽነሪ ወይም ደግሞ ቱሎች ያስፈልጋሉ። እነዚህ ቀጥተኛ የሆኑ የኮንስትራክሽኑ ወጪዎች ናቸው ማለት ነው። ከዚህ ጋር ተያይዞ ይህንን ስራ ስንሰራ አንዳንድ የማይታዩ ለስራው አስፈላጊ የሆኑ ወጪዎች ይኖራሉ። ይህ ወጪ በምን ይሸፈናል? ኦቨርሄድ ኮስት በምንለው ይሸፈናል። ሌላው ከዚህ ጋር ተያይዞ አንድ ሰው ስራውን ሲሰራ ያው ትርፍ ለማግኘት ነው የሚሰራው። በመሆኑ የትርፉን ማርጅን ወይም ደግሞ አገኛለሁ ብሎ የሚያስበውንም ኮስት በአንድ ሬት ላይ መትከል ይኖርበታል ማለት ነው። ከዚህ ጋር ተያይዞ ያሉ አንዳንድ ወጪዎችም በእርግጥ መካተት ይኖርባቸዋል። አንዳንዴ ከፕሮፊት ማርጅናችን ላይም ቀጥታ ይሄንን ኮንሲደር ባደረገ መልክ ልናደርገው እንችላለን። ኦቨርሄድ ኮስት እና የመሳሰሉት ለምሳሌ ከዚህ ጋራ ኢንዳይሬክት ኮስት የሆኑ ሳይት ኦቨርሄድ ኮስቶች ይኖራሉ። ስራውን ስንሰራ የሳይት ስራ የመሳሰሉት ስራዎች ቀጥታ ከስራው ጋር ግንኙነት የሌላቸው ወጪዎች ይኖራሉ። እነዚህንም ነገሮች ባካተተ መልኩ ኦቨርሄድ ኮስታችንና ፕሮፊት ማርጅናችን ላይ ጥንቃቄ አድርገን እነዚህን መሙላት ይገባናል። ማቴሪያል ኮስት የምንለው ቀጥታ ከገበያ ወይም ከፋብሪካ የሚገዙ ጥሬ ዕቃዎች ሲሆኑ እነዚህ ጥሬ ዕቃዎች ከፋብሪካ ከሚገዙበት ዋጋ በተጨማሪ
ጫኚ አውራጅ የትራንስፖርት ኮስት ተያያዥነት ያላቸው ከቀረጥ ጋራ የተያያዙ ነገሮች ካሉ በትክክል በዩኒት ኮስት ላይ ያላቸው ሬት መሰራት ይኖርበታል። ሁለተኛ የሌበር ኮስት በምንሰራበት ጊዜ ጥንቃቄና ወሳኝ የሆኑ ነገሮችን ማሰብ ይገባናል። አንደኛ ስራውን የሚሰራው የሰራተኛ አደረጃጀትን ማወቅ ይፈልጋል። ሌበር ባይ ትሬድ ምን ያህል ሰው ነው? የነሱስ ተሳትፎ ስንት ሰዎች ምን ያህል አውትፑት ይኖራቸዋል የሚለውን አሬንጅመንት ቴቡላራይዝ ወይም ደግሞ በተደጋጋሚ ከሚያዙ ዳታዎች ወይም አክቹአሊ ከሳይት ትሬንድ የተገኙችን ተጠቅሞን አሬንጅ ማድረግ ያስፈልጋል። ምን ያህል የሰው ኃይል የዛ የሰው ኃይልስ ተሳትፎ ምን ያህል ነው? ሙሉ በ8 ሰዓት ስራዎች ውስጥ ወይም በአንድ ታስክ ውስጥ ያላቸው ተሳትፎ 100% ነው ወይንስ ሙሉ ተሳትፎ የላቸውም ወይ? ይህንን በአማከለ መልኩ ዩቲላይዜሽን ፋክተራቸውን በትክክል ማስገባት ያስፈልጋል። ሌላው ሃወርሊ ኮስት ነው። ሃወርሊ ኮስታቸው በትክክል ተወስኖ ከገበያው ጋራ ወይም በአካባቢው ከሚሰራው ዋጋ ጋራ ተጠንቶ መተከል ይኖርበታል። ይህ ዋጋ የሚያጠቃልለው ማንኛውንም የሚከፈሉ ታክሶች፣ የሚገኙ ቤኔፊቶች ከኦቨርታይም ከመሳሰሉት ጋራ ያሉ ኮስቶችን ያካተተ ዋጋ እና ግብርን ከሰራተኛውም ወይም ደግሞ ከአሰሪው ለመንግስት የሚገቡ ማንኛውም ታክሶች የሚከፈሉት ከነዚህ ኮስት ላይ ነው። ስለዚህ ይሄንን ኮስት በምንተክልበት ጊዜ ጥንቃቄ ማድረግ ያስፈልጋል። ከዚህ ጋር ተያይዞ ኢንዴክስድ ሃወርሊ ኮስት ማወቅ ያስፈልጋል። ይህ ኢንዴክስድ ሃወርሊ ኮስት ምንድነው? ኢንዴክስድ ሃወርሊ ኮስት ብዙ ጊዜ አሁን አንድ ጨረታ ወይንም አንድ ዋጋ ከተተከለ በኋላ የሰራተኛ የክፍያ መጠን ሊጨምር ይችላል። ስለዚህ ቀድመን ካስገባነው ዋጋ በላይ ስለሚሆንብን ይህንን ፕሪዲክት አድርጎ አላዋንስ የፊውቸር አላዋንስ ምን ያህል ይጨምራል የሚለውን ማስቀመጥ የሚያስችለን ኢንዴክስ ነው። ይህ ኢንዴክስ በሁለት አይነት መንገድ መሰራት ይችላል። አንደኛው ፕሪቪየስሊ ሲከፈል የነበረውን ዳታና አሁን ሲከፈል ካለው ዳታ በመነሳት ይችን ፋክተር ማወቅ ይቻላል። ሁለተኛው ከስታቲካል ኤጀንሲ ከሚወጡ መረጃዎች ወይም ደግሞ ከኮንስትራክሽን ኮስት ኢንዴክስ ካለ ከኮንስትራክሽን ኮስት ኢንዴክስ በመነሳት የዚችን ፋክተር ወስዶ በፕሮጀክት ታይም ውስጥ ወይም ይሄ ስራ ሊጠናቀቅ በሚችልበት አመት ውስጥ ስጋታችንን በሚቀርፍ ሁኔታ ዋጋው ከዚህ ወደዚህ ሊሄድ ይችላል ብለን የምንለውን ፋክተር ካልኩሌት አድርገን ማግኘት እንችላለን። ለምሳሌ ይህንን ለማግኘት ባለፈው አመት የተወሰነ ዋጋ ተተክሎ በዘንድሮ አመት ጭማሪ የሚያሳይ ከሆነ የዚህ ጭማሪ በምን ያህል ፐርሰንት መሆኑ ከታወቀ ለቀጣይ በእኛ በፕሮጀክት አመት ውስጥ ይሄ ዋጋ ይሆናል በሚል አሰምሽን ተነስተን ኢንዴክስ ሃወርሊ ኮስትን ኢንዴክስ ማድረግ እንችላለን። በቀን የሚከፈላቸው ወይም በሰዓት ከሚከፈላቸው ሂሳብ በፋክተር መምታት እንችላለን። እርግጠኛና ስራው የዋጋ ለውጥ ሳያመጣ የምናጠናቅቅ ከሆነ ኢንዴክስ ፋክተሯ አንድ ትሆናለች ማለት ነው። ይህንን በማስገባት ቀጥተኛ የሆነውን ወጪ ማግኘት እንችላለን። ሌላ ኢኩዊፕመንት ኮስት ነው። ኢኩዊፕመንት ኮስት ለስራው ለአንድ ለተወሰነ ታስክ የምንጠቀመው እቃ አጠቃላይ በግዢ ካሰብን ወይም ደግሞ በሬንታል ማሰብ ይቻላል ማለት ነው። ስለዚህ በግዢ የማይቻሉ ትናንሽ ከሆኑ በግዢ ታስቦ በዚህ ፕሮጀክት ላይ ብቻ አጠናቀው የሚጨርሱ ከሆነ ወይም ደግሞ ይሄንን ታስክ ጨርሰው ወደ ሌላ መተላለፍ የሚችሉ ከሆነ የነዚህ ላይፍ ታይማቸውን በመገመት ኮስታቸውን ለስራው ኳንቲቲ በማካፈል ምን ያህል ሊሆን እንደሚችል መገመት ይቻላል። ስለዚህ እነዚህን ግንዛቤዎች ባደረገ ሁኔታ ቀጥተኛ የሆነውን ኮስታችንን ማወቅ እንችላለን ማለት ነው። ይህንን ኮስት ካወጣን በኋላ ከዚህ ጋር ተያያዥነት ያለው ሚስ ማድረግ የሌለብን አውትፑት ፐር ሃወር ወይም ደግሞ ፐር ዴይ ያላቸውን ለታስኩ ማወቅ ያስፈልጋል። ቅድም እንደዘረዘር ነው ሌበር ኮስት በምንሰራበት ጊዜ የክሩ አሬንጅመንቱ ለአውትፑቱ ጋራ የተመጣጠነ መሆን አለበት። ይሄ በስታንዳርድ ወይም በጥናት የተመደበው የዲኤል እና የሰራተኞች ስብጥር የራሱ የሆነ አውትፑት አለው።
ከዛ አውትፑት ጋራ በተገናዘበ ይህንን ስራ መስራት የሚያስችላቸውን ኮስት ይመደብላቸዋል። ስለዚህ ከዛ ጋር ተነጻጽሮ በዛ ብዜት ነምበር ኦፍ ኩራችንን አድርገን ታይሙን የምናሳንስበት ሁኔታ ይኖራል ማለት ነው። እንግዲህ እነዚህ ሶስቱ ፋክተሮች የማቴሪያል፣ የሌበር እና የኢኩዊፕመንት ኮስት በትክክል ካሰላን በኋላ ቀጣዩ ኦቨርሄድ ኮስታችንና ፕሮፊት ማርጂናችንን መወሰን ያስፈልጋል ማለት ነው። ስራው ቀለል ያለና ወጫችን ቶሎ የሚወሰን ከሆነ ፕሮፊት ማርጂናችን ወይም ኦቨርሄድ ኮስታችንን ከዚህ ጋራ ተያይዞ ያሉትን ሁኔታዎች ባገናዘበ አይነት መልክ ማስቀመጥ ያስፈልጋል። የኦቨርሄድ ኮስት ከ5 እስከ 10 ባለው ፐርሰንት የስራውን ከቨር እንደሚያደርግ ይጠበቃል። በተለይ ፕሮፊት ማርጂናችን ግን እንደ ካምፓኒያችንና ይሄን ስራ የምንመራበት ከዚህ ጋራ ተያይዘው ያሉ የኦፊስ ኮስቶች ወይም ደግሞ ኢንዳይሬክት የሆኑ ኮስቶች ካሉ በፕሮፊት ማርጂናችን ላይ ይሄንን በማስገባት እዚህ ላይ በትክክል ያልታዩ ኮስቶችን መሸፈን የምንችልበትን እድል ይሰጠናል።